አርቲፊሻል አበባን እንደኔ ከቤት ሆናችሁ ማምረት የምትፈልጉ ሰዎች ይህ ቪዲዮ ለእናንተ ነው። በዚህ ቪዲዮ እንዴት በአንድ ወር ጊዜ ውስጥ ወደ ስራው መግባት እንዳለባችሁ በእርግጠኝነት ታውቃላችሁ። ሰላም፣ አለም እባላለሁ። ዳሪክ እጅ ስራ በሚለው ቻናል የተለያዩ አርቲፊሻል አበቦች እንዴት እንደሚሰሩና እንደሚመረቱ እንዲሁም የሪቫን አበቦች እንዴት እንደሚሰሩ የተለያዩ አይነቶች የሪቫን አይነቶች የአበባ አይነት ስላሉ እነሱ እንዴት እንደሚሰሩ የምንማርበት ቻናል ነው። ለቤቱ አዲስ የሆናችሁ ሰዎች ቻናሉን ሰብስክራይብ በማድረግ ቤተሰብ እየሆናችሁ በተለያዩ ጊዜ የምለቃቸውን ቪዲዮዎች ይደርሳችኋል ማለት ነው። ዛሬ አበባ ስራን ለመስራት የሚያስፈልጉ ጥሬ እቃዎች ምን እንደሆኑና ከየት ማግኘት እንደምንችል እነግራችኋለሁ። በቀጣይ ቪዲዮ ደግሞ እንዴት የሰራችሁትን አበቦች መሸጥ እንዳለባችሁና ፕሮሞት ማድረግ እንዳለባችሁ በሰፊው የምንዳስስ ይሆናል። ኢንተረስት ከሆናችሁ ኮሜንት ላይ ያሳውቁኝ። ወደ መጀመሪያው ጥያቄ ስንሄድ ማቴሪያሎቹ ምንድን ናቸው የምትጠቀሚያቸው ነው ብዙ ጊዜ የሚደርሰኝ መልእክት ማለት ነው። ስለዚህ ማቴሪያሎቹ ምን እንደምጠቀም አንድ ባንድ እናያለን። አብራችሁኝ ተከታተሉኝ። ለዚህ ቻናል አዲስ የሆናችሁ ሰዎች ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እላለሁ። እንግዲህ በዋነኝነት ለዚህ አበባ ስራ የምጠቀመው ማቴሪያል ገብረ ጨርቅ ይባላል። ገብረ ጨርቅ ብዙ አይነት ገብረ ጨርቆች አሉ፣ ግን እኔ ለዚህ ስራ የሚሆነው የሻማ የሚባለው ጨርቅ ነው። በሁለተኛ ደረጃ የሚያስፈልገን መቀስና መቆራረጫ ነው። እችኛዋ የምታዩት መቆራረጫ ሽቦ ለመቁረጥ ነው የምጠቀምበት። እኔ በርግጥ ከውጪ ነው የመጣልኝ። እቺ ጋር ግን ኖርማል ፔንሳ መሆን ይችላል፣ ሽቦዎችን በቀላሉ ሊቆርጥልን የሚችል ማለት ነው። በሶስተኛነት ደረጃ ደግሞ ፕላስተሮች ያስፈልጉናል። አረንጓዴ ፕላስተር፣ እኔ አሁን ወደ 4 አይነት ፕላስተር እጠቀማለሁ። ጥቁር ፕላስተር አለ። እንዲሁም ደግሞ ከውጪ የሚመጣ ደግሞ እቺኛዋ ብዙ ጊዜ አትገኝም። ፍሎራል ታብ ነው የምትባለው። በጣም ቆንጆ እና በጣም ውበት ይሰጥልናል። የአበባ ስራችንን በጣም ጥራት አለው። በቃ በዚህ የሚሰራ አበባ ጥራት አለው። ግሉ ገንና ስቲኮ ያስፈልገናል። እሱ ዋና ማሽናችን ማለት ነው። በዋነኝነት ብዙ ጊዜ የምትጠይቁኝ ሽቦዎቹን ነው። ሽቦዎቹ 2 አይነት ሽቦ ነው እኔ ለአበባ የምጠቀመው። አንደኛው ወፍራም በተለምዶ ደግሞ የአጥር ሽቦ የምንለው ሲሆን፣ አንደኛዋ ደግሞ እቺ ሲልቨር አይነት ከለር ያላት ናት ማለት ነው። ሁለቱንም ፕላስተሮችን በመጠቅለል እንደምጠቀመው ማለት ነው። እነዚህ ናቸው በአጠቃላይ የምጠቀማቸው ማቴሪያል ማለት ነው። ወደ ሁለተኛው ጥያቄ ደግሞ ስንሄድ እቃዎቹ የት ነው የሚገኙት፣ የት ነው የምትገዣቸው የሚል ጥያቄዎች ነው ተደጋጋሚ የምጠየቀው። ጥሬ እቃዎቹን የማገኛቸው በአብዛኛውን እቃዎች የሚገኙት መርካቶ ነው። መርካቶ ለምሳሌ አሁን ገብረ ጨርቆቹን መርካቶ ይገኛል። ሚሊታሪ ተራ ሄዳችሁ ብትጠይቁ ብዙ አይነት ገብረ ጨርቆች ያሳያችኋል። ግን አንደኛና ሁለተኛ የሚባል አለው። እሱን ጥንቃቄ ማድረግ መቻል አለባችሁ። ምክንያቱም አበባው ሲሰራ ሁለተኛው ጨርቅ ከሆነ በቃ አቅም አይኖረውም፣ ዝልፍልፌ ማለት ባህሪ ይኖረዋል እና ጥንካሬ የለውም። በቃ በአጠቃላይ ውበትም የለውም። በቃ ስስ ነው የሚለው። ግን አንደኛው ከሆነ በጣም ውበት አለው፣ ስትሰሩትም አያለፋም። ስለዚህ ስትገዙ ጥንቃቄ ማድረግ ይኖርባችኋል ማለት ነው። ሌላው ሽቦዎቹንና ደግሞ ፕላስተሮቹ እኔ የምገዛቸው ከህንፃ መሳሪያ ነው በብዛት የማገኛቸው። ማንኛውም ህንፃ መሳሪያ ሽቦ ይሸጣሉ፣ ሽቦና ፕላስተር ይሸጣሉ። ይሄን ፕላስተር እነሱ ለቀለም መቀቢያ ብለው ነው የሚሸጡት። የወረቀት ፕላስተር ነው እኔ ብዬ የምገዛው። ግን እነሱ የሚታወቀው ይሄኛው ፕላስተር እኔ አረንጓዴና ነጭ ብዬ ያሳየኋችሁ ቀለም ሲቀቡ ጠርዝ የሚያስይዙበት ነው፣ መስመር የሚያስይዙበት ስለሆነ ቀለም መቀቢያ ሲሏችሁ እሱ ነው ማለት ነው። ስለዚህ እንዳያደናግራችሁ ለማለት ያክል ነው። ፒንሳ ደግሞ እንደዚሁ ህንፃ መሳሪያ ሊገኝ ይችላል። እኔ ስለነበረኝ በራሴ ነው እየተጠቀምኩ ያለሁት። በቀጣይ ደግሞ የተለያዩ እንዴት መሸጥ እንዳለባችሁና አበቦች ስሰራ ቪዲዮ ለቅላችኋለሁ። በድጋሚ ይህን ዩቲዩብ ቻናል ሰብስክራይብ እያደረጋችሁ እኔንም አበረታቱኝ።
አመሰግናለሁ። እናንተን በርተታችሁ ወደ ቢዝነስ ቀይራችሁት ማየት እፈልጋለሁ እና ሁላችሁም ሞክሩ ላለው ለነበረን ቆይታ በጣም አመሰግናለሁ እያልኩኝ የሰራኋቸውን ስራዎች ተጋበዙልኝ። መልካም ቀን ይሁንላችሁ። አመሰግናለሁ ስላያችሁኝ፣ ስለተከታተላችሁኝ።